ብዙ ኮሜንት አድርገዋል ሰው እናንተ ቪዲዮአችሁን እንዴት ነበር ያያችሁት መቼ ነው ያያችሁት የነሱን የፍቅር ታሪክ ያየ ሰው ሁሉ እጅግ ተደስቷል እኔ የምፈልገው ጊዜ ብቻ ነው መጀመሪያም እንደተናገርኩት ከሱ ጋር ማሳለፍበት ጊዜ ሁሉም ነገር ተመቻችቶልኝ በቃ ሁሉም ነገር ቢሆንልኝ አይኑን ያየኝ ሁሉና ደስ ይለኛል እግዚአብሔር በቃ የሮዛና የብሩክን ታሪክ ሰምታችሁ እጅግ በጣም ደስ ብሏችሁ ሐሳባችሁን በኮሜንት ገልጻችሁልናል እንደናንተ ፍቅር እንዲይዘኝ ምን ላድርግ የሚል ሙያዊ ጥያቄ አለ ሮዛ እዚህ ቀርባ የነገረችን ቢሆንልኝ እጠብቃለሁ ብላ የተመኘችው ነገር በአጭር ጊዜ ውስጥ ሆኗል በጣም ትልቅ ቀን ነውና በጣም ነው ማመሰግነው ከሱ ጋር ጊዜ ማሳልፍበት ከሱ ጋር ምዝናናበት ማራበት መጨቃጨቅበት በቃ ጊዜ በባክቴ በጣም ደስ ብሎኛል አንተና ቤተሰቦችን አንድ ነገር ማስቸገር ፈልጋለሁ ምንድነው ያው የተወደዳችሁ ተመልካቾቻችን ብሩክና ሮዛ ዳግም እዚህ ፕሮግራማችን ላይ ተገኝተዋል እንኳን ደህና መጣችሁ እንኳን ደህና አሁን ሴሌብሪቲ ሆናችሁ የተገናኘነው አሁን ዝነኛና ታዋቂ ሆናችኋል እንግዲህ ከሙገር ድረስ ያኔ መጣችሁ ታሪካችሁን አካፍላችሁን ነበር ብሩክ ደግሞ እንግዲህ መጨረሻ ላይ ደግሞ መጥቶ አንቺንም ሰርፕራይዝ አድርጎሽ ነበር አይደል ያኔ ታሪካችሁን ስታካፍሉኝ በጣም ደስ ብሎኝ ተመስጬ ያዳመጥኩ ነበር ያ ታሪክ ደግሞ እንግዲህ ኤዲተር አድርጎ እኛ ዩቲዩብ ቻናል ላይ ተጫነ ማለት ነው ሰዎች በጣም ብዙ ኮሜንት አድርገዋል ሰው እናንተ ቪዲዮአችሁን እንዴት ነበር ያያችሁት መቼ ነው ያያችሁት ያኔ እንጃ እኔ በቃ ውስጤ እንደውም ከደስታው ላልፌ ለማልቀስ ደረስኩኝ እግዚአብሔርን ምክንያቱም በቃ በጣም ብዙ ሰው ይማርበታል በቃ እንደዚህ እንደኔ አይነት ሁኔታ ውስጥ ያለ ሰው ሊኖር ይችላልና እኔ ደግሞ እንዲ ችግሬን ሳካፍላቸው ሳጋራቸው ያለፍኩበት ላይፍ በቃ እንደውም የኛ ቀላል ነው ብለውኝም በቃ እንትን የሚሉ ሰዎች አሉ ተስፋ የሆንኳቸው ሰዎች ማለት ነው እና ያንን ነገሮች ሳስብ በጣም ደስ ያለኝ በጣም ታሪክ ነበር ያው እውነት እግዚአብሔር እኔናል ይታያል በቃ እኔናል ሰዎች ጋር ይደርሳል ብዬ አላሰብኩኝም ነበር በቃ እና በጣም ደስ ብሎኝ ሰዎች እንግዲህ ካዩ በኋላ ቪዲዮን በጣም ብዙ ኮሜንት አድርገዋል ሼር አድርገውታልና ኮሜንቶቹን ስታዩ ምን ተሰማችሁ በብዛት በቃ ደስ የሚለው ኮሜንቶች ናቸው የተጻፉልን እና ያው የሚያበረታቱ ብዙ ሰው እንደተማረበት ያው ትዳራቸው ሊፈርስ ሲል ደግሞ ይሄንን ሰምቶ ለካ እንዲም ስላለ እንቆያለን ተጨማሪ ጊዜ እንጠብቃለን የሚሉት አሉ ወይ ደግሞ ማስተካከል ያለብን ነገር አለ ብሎም እንትን ያሉ አሉ በጣም ደስ የሚል ነው ባለፈው እዚህ መተሽ የነገርሽኝ ጊዜ አንድ መጠበቃት ነገር አለ ብለሽ ነበር አይደል ልክ ነው ብሩክ እንዲያዝናናኝ ፈልጋለሁ የሆነ ቦታ ሄደን እንዝናናለው አለው ብለሽ ጠይቀሽ ነበር አይደል በዚህ ጉዟችሁ ውስጥ ለሷ ይሄን ባረግላት ብለ ሳይሆን ለቀረ ጊዜ አለ በጣም ብንስናና ደስ ይለኝ ነበር በቃ ያው አንዳንዶች ይያሉ የሚቀድሙ ነገሮች ይኖራሉ ብለን እናርፋቸዋለን የሚቀጥለው አመት ለሷም እናገራለሁ የሚቀጥለው አመት የሆነ ቦታ ሄደን እንስናናለን አንድ ሳምንት አንድ ወር እንዲህ እናሳልፋለን እየነግራታለሁ የሚገርም ነገር አሁን ዘንድሮ እንደዛ ያልኳት ያ አመትም ያልቃል አይደል የሚቀጥለው አመትም እንደዛ ነው ማለት ሰማኛለች በቃ እንደሚሆን አሁንም ተጠብቅ ይሁን አላቀም ስላልተሳካለት ነው እንጂ ቢሳካለት ይሄ ነገር እንደሚሆን ስለማቅ ያ ቀን እስከሚሆን ተጠብቀዋል ሰው ይሄን ያየ ሰው ይደወለላችሁ ለእናንተ እሺ ከዛ ደወሉልና በጣም የሚገርም ታሪክ በቃ እናንተ ልጆች ናችሁ ትልቅ ሰዎች እንኳን ብትሆኑ በቃ ኖርማል ነበር ችግሮችን መቻል ትችሉ ነበር ግን እናንተ በጣም ልጆች ናችሁ ወደፊትም ገና ልጆች ናችሁ እና እኔ በቃ በቻልኩት አቅም በአቅሜ ሄዳችሁ እንድትዝናኑ አደርጋለሁ አለ አረተይ የት ሄዳችሁ አዱላላ አረተይ የሚገርም ነው እሺ በቃ ሙሉ ወጪያችንን ሸፍኖ አዱላላ ለ3 ቀን ፈታ እንድንል ማለት ነው ሁሉንም ነገር አመቻችቶልን እንተናለንና በጣም በቃ የማናውቀው ሰው ማለት በቃ የማናውቀው ሰው ነው በምንም አንተዋወቅም ያንን ሚዲያ አይቶ ነው የሰው እንዲያደረገልንና በጣም ደስ ያለኝ በቃ
የት ሀገር ያለ ሰው ነው? ኢትዮጵያ ውስጥ ነው? አሜሪካ ያለው ሰው። ሰው ታዲያ አዱላላ ሲባል ምናስ ያሳልሽም እንዴ? በመጀመሪያ አልነገረኝም ነበር። ማን ማለት እንደ ሰርፕራይዝ ነገር ነበረ ለእኔ አልነገረኝም። ያ ሰው ሲደውል ሰላም አለኝና ከዛ ለሱ ስጪው ነው የተባልኩት። ከዛ እሺ በቃ ብዬ እኔ ለሱ ነው የሰጠሁት። እኔ ምንም ማውቀው ነገር አልነበረም። ከዛ አዲስ አበባ ስንደርስ ነው በቃ የት ነው የምንሄደው ምናምን ብዬ ሳፋጥጠው ጊዜ አትንገር ተብሏል። እሱ በቃ ሰርፕራይዝ አድርጋት አትንገር ስለተባለ ከዛ የት ነው የምንሄደው ምናምን ብዬ እንትን ስለው ጊዜ በቃ አንድ ወንድማችን ባለፈው ደውሎ የነበረው እሱ ፈታ በሉ ብሎን አለ። በቃ ደስ አለኝ በጣም ማለት ነው። በጣም ካሰብኩት በላይ ደስ ብሎኛል። እና በቃ እንጃ ዘመድ በማግኘቴ እኔ በጣም ደስ ብሎኛል። በጣም ዘመድ እንጂ በጣም ሰው አንተን ያወራ አትንገራት አይደል? አትንገራት ብሎኝ ነበር። በአንተ በኩል እንዲሆን ይፈልጋል። ሰርፕራይዝ እንድትሆን ፈልገው ነበር። ያው እንደባለፈው በጣም ደስ እንድላት ማለት ነው። ሰርፕራይዝ ታደርጋለህ። ሰው ከዛ በኋላ ወደ አዱላላ ደብረ ዘይት የመጣሽው ለመጀመሪያ ጊዜ ነው? አዎ ጭራሽ መጥቻለሁ። ጭራሽ ቤት በኩል እንደሆነ አላውቅም። አታውቂም? ሲነግርሽ ምን ተሰማሽ? በቃ ማለት ነገረኝና ልክ እንደነገረኝ በማፕ ምናምን አሳየኝ። እዛ ውስጥ ያሉትን እንትኖች ስልክ ላይ ማለት ነው። አሳያ ጎበዝ ምን ይልበት ቦታ ይሄን ብላ አሳያ። ከዛ በቃ በጣም ደስ አለኝ። ከምንም በላይ ደግሞ በቃ ማለት እኔና እሱ ጊዜ አግኝተን እና 3 ቀን ማለት ለኔ እኔ እንጃ ምን ብዬ ልንገርህ በጣም ትልቅ ቀን ነውና በጣም ነው የማመሰግነው። ከሱ ጋር ጊዜ የማሳልፍበት፣ ከሱ ጋር ምዝናናበት፣ ማውራበት፣ መጨቃጨቅበት በቃ ጊዜ በባኪቴ በጣም ደስ ብሎኛል። በጣም ነው የማመሰግነው። ደስ ብሎኛል በጣም በቃ ከምነግራችሁ በላይ ማለት ነው። በጣም ደስ ያለኝ እኔ የምፈልገው ጊዜ ብቻ ነው። መጀመሪያ እንደተናገርኩት ከሱ ጋር ማሳልፍበት ጊዜ ሁሉም ነገር ተመቻችቶልኝ በቃ ሁሉም ነገር ቢሆንልኝ አይኑን እያየኝ ብሉና ደስ ይለኛል። እግዚአብሔር በቃ እና በጣም ነው የማመሰግነው። አይሽው 3 ቀን ሙሉ ታያያጅ 3 ቀን አሁን ልጅ የለ ስራ የለ አይደል? እግዚአብሔር ይስጥንደው። ያው ስሙን እንግዲህ አለ ባይዘው እግዚአብሔር እኔ ካንተ በቃ እነ ሲስተርም አሁን ደውለው እናንተ አንደኛም ከናንተ ጋር ፈታ እንበል በቃ እናገዛችሁ ምናምን አልፈልግም። እግዚአብሔር አልፈልግም። እኔ ባሌ ጋር ብቻ ነው መሆን የምፈልገው ነው ያልኳቸው። በስንት ጊዜ ተገኘ እድል በቃ በጣም ነው ደስ ያለኝ በጣም ማለት ነው። በጣም እና በጣም ነው የማመሰግነው ጊዜ እንዳገኝ ያናደርኩትም ያሳኩትም አብረን በጣም ደስ የሚል የማይረሳ ላይፍ አሳልፈናል። ማናደው ማለት አትቀርም። እንዴት አገኛችሁስ ደብረ ዘይት ስትሄዱ ታዲያ ጊዜያችሁ እንዴት ነበር? አዱላላ ሪዞርት ነው አይደል? አዱላላ ሪዞርት ነው። እንዴት ነበር ቆይታችሁ? በቃ ስንገባ በጥሩ ሁኔታ ተቀበሉን። በጣም ደስ ይል ነበር። በቃ በጣም ሁሉም ነገር ንፋሱ፣ ወንዙ በቃ ደስ ይላል በጣም ሁሉም ነገር ማለት ነው። በቃ የሆነ እንዲህ አይነት ቦታ እንሄዳለን ምናምን ብሎ በቃ እንዲህ ሲነግረኝ በጭንቅላቴ ውስጥ የምስለው ቦታ አለ። እንደዚህ አይነት ነገር ነው ብዬ ጭንቅላቴ ውስጥ የምመኘው ቦታ አለ። ራሴን እዛ ጋር ቁጭ አድርጌ እሱ ሲነግረኝ የምስለው ማለት ነው። እና አዱላላ ከጠበቅኩት በላይ ነው። በጣም የሚመች ቦታ ነው። ንፋሱ ሁሉ ነገሩ በጣም ደስ የሚል ነገር ነውና በቃ በእውነ እጄ አላውቅም። በቃ በህልሜ ከሆነ ነው እንጂ ለመጀመሪያ ጊዜ እንደዚህ ቦታ ሄደሽ አታውቂም? አላውቅም። በጣም ደስ የሚል ቦታ ነው። ተሳክቷል። አዱላላ ሄዳችሁ ፈታ በሉ እኔ ሁሉንም ነገር እችላለሁ ብሎ ስለኝ በጣም ተገረምኩ። ግን ግራ የሚያጋባ ስሜት ነው የተሰማኝ። ይሄ ነገር አላውቀውም እኔ እንጃ ለሰውም አድርጌ አላውቅም፣ ሰውም አድርጎልኝ ስለማያውቅ ማለት ነው። እንዲህም የሚያስብ ሰው አለ እንዴ ብዬ ብዙ በቃ ገርሞኛል። ብዙ ሰዎችም ደውለው እንግዲህ እንዳቅማቸው በዛው ብዙ ነው የደወሉትና አንድ እናታችንም ብር ልኮልን ነበር እዳችሁ ለ2 ቀን ፈታ በሉ ብላን ማለት ነው። እና ብዙ ሰው ነው ወደፊት ምልካለን ወይ ደግሞ ለባህል ብሎ የላኩት አሉ። ኧረ ተው እስኪ እግዚአብሔርም ብዙ ሰው ነው በቃ ፕሮሚስም ብዙ አለ። ይገርም ነው። አሁን እንግዲህ ምን ድጋፍ እርዳታ ጠይቀማ ምንም ነገር ጠይቀናችሁ የፍቅር ታሪክ ነው ያካፈልነው። ሰዎች ግን አየህ መልካም ነገር ሰዎች ሲያደርጉ በቃ ልባቸው የሚነካ ሰዎች አሉ። ልክ እንደ እህት እንደ ወንድም እንደ እናት እንደ አባት በቃ ለዛ ጥሩ ሰው ምን ላድርግለት ብለው የሚጨነቁ ሰዎች አሉ አይደል? እንደውም እኔ ይሄን ነገር በመለቀቁ ሰው ከመማሩም በላይ ሰው ተስፋ በእኛ ከማድረጉም በላይ ለኔ ዘመድ ሰጥቶኛል።
በቃ ይሄ ሚዲያ ላይ መለቀቁ ለኔ ከስጋ የሚበልጥ ዘመር ሰጥቶኛል። በቃ ለየኔ ሰው ያልሆነልኝ ሰው ሰጥቶኛል ማለት ነው። በቃ እና በጣም ደስ ያለኝ በጣም ነው የማመሰግነው። በጣም ዘመር ሰጥቶኛል በጣም ዘመር ሰጥቶኛል። በቃ በጣም ብዙ ሰው አገር ውስጥ እንኳን ማለት ነው በቃ በቻሉት አቅም እያገዙን እስከ ካርድ መላክ ድረስ ማለት ነው። እኛን ታሪክ ከመወደዳቸው የተነሳ እግዚአብሔር ካርድ ጭምር የሚልኩልን አሉ። በቃ እኔ አቅሜ እቺ ነች አትናቂ። እኔ ስጦታ በቃ ትንሿ ስጦታ ነች። እንደውም ትልቅ እንትን ያለው ዋናው ማሰብ ነው። በቃ እናረጋለን ብለው እንትን ያሉት በጣም ብዙ ሰዎች አሉ። አሁን ከውጪ በጣም ብዙ ሰው ከፋሲካ በኋላ እንመጣለን ወደዚህ ሀገርና ልክ እንደመጣን እናገኛቸዋለን የሚሉ ሰዎች አሉና እኔ በጣም ደስ ብሎኛል። በቃ እነሱ በጣም የምናመሰግነው የተወደዳችሁ ተመልካቾቻችን፣ ሁሌም የሆነ ሰው ሲቀርብ ከልባቸው ተሰምቷቸው ደውለው የሚያጽናኑ፣ የሚያበረታቱ፣ የሚያጠናክሩ ክብራቸውን፣ ፍቅራቸውን የሚገልጹ በጣም ውድ ተመልካቾች አሉና እነሱን ከልብ ማመስገን እንወዳለን። ብዙ ኮሜንቶች ተጽፎ ነበር። አንዳንዶቹ ኮሜንቶች በጣም የሚገርሙ ኮሜንቶችን ላይ ይቻለውና እስኪ ላንብብላችሁና ፈጣሪ ሆይ ልዩ የሆነ ፊልም እያየሁ ነው መሰለኝ። የሮዛ ግልጽነት፣ የፍቅር ኃያልነትና የብሩክ ትዕግስት ልዩ ነው። ፊልም ወይም መጽሐፍ አድርጉት ተብላችሁ ፊልም ወይም መጽሐፍ ይጻፍ ብለዋል። እንግዲህ ፊልም የሚሰሩ ሰዎች ካሉ ይኸው ታሪኩን እንሰጣለን። ፊልም መስራት ትችላላችሁ። እነሱም አክተሮቹ አሉ ደግሞ እነሱ አክተር መሆን ይችላሉ አይደል? ሚስት ያገኘ በረከት አገኘ ይላል የእግዚአብሔር ቃል። ተባረኩ ይላል። እኔስ ገና ሳላገባ በሰቀቀን ልሞት ነው፣ እናንተን ሳይ ግን ተስፋ አለኝ ማለት ነው ብዬ እያሰብኩ ነው አለ። አይገርም? በጣም ብዙ ሰው በቃ የማናስበው ነገር የሚደውለው በቃ አንደኛው በተለይ ይደውልና በቃ እስካሁን ድረስ 50 ዓመቴ ነው አለ። እስካሁን እስከ 50 ዓመቴ በቃ በጣም የሚወዳት ልጅ ነበረች እና ግን በቃ ፍቅር የለም ብዬ ደምድሜ ነው እስካሁን ድረስ ብቻዬን እየኖርኩኝ ያለሁት። ከሀገሬም በፍቅር ምክንያት በስደት ወጥቼ አሁን ወደ አውስትራሊያ ነው ያለሁትና እዛ ሀገር ላይ እየኖርኩኝ ነው ብቻዬን እና ፍቅር መኖሩን በቃ በእናንተ አየሁ። የፍቅር ተምሳሌቶች ናችሁ እናንተና በቃ እግዚአብሔር እድሜና ጤና ይስጣችሁ። ከዚህ በላይ ደግሞ በቃ እንዲህ ያለኝ ውስጥ የዛሬ 2 ዓመት አለ እናንተ በጣም ትልቅ ደረጃ ደርሳችሁ እንደማያችሁ በጣም እርግጠኛ ነኝ። ያኔ ምናልባት ስልክ ስደውሉላ ላታነሽልኝ ትችላለሽ እንደዛ አለኝና በቃ ችግር የለውም አንተ ብቻ ደውልልኝ ያነሳል። በጣም ይገርማል። ኮሜንት ላይ በጣም በቃ በጣም የሚገርሙ ናቸው። ተስፋ የሆናቸው ሰዎች በጣም ብዙ ናቸው። በጣም የሚገርም ነው። ፍቅር ምንድነው ለሚባለው መልስ ናችሁ። እግዚአብሔር ይጠብቃችሁ፣ በከፍታችሁ አብሮነታችሁ ፍቅራችሁ ይጨምር። አሜን። እኔም ኮሜንት አደረግኩኝ ይላል። ትዕግስት ኖሮኝ አየሁ ያለመደብኝ ይላል። ግን ይቺ ልጅ እንደ ዳይኖሰር የጠፋች ሴት ነች። ደስት ያለሽ ብሩክ በቃ ኩል ነህ፣ ሁሉም በውስጥህ ግን ወንድ ነህ። የልብ ሰው እረዳለሁ። ችዬ ዱባይ ብልካችሁ ምኞቴ ነበር። ይቅናችሁ፣ ጌታ በነገር ሁሉ ይባርካችሁ። እንደ ዳይኖሰር አይ እንደዚህ እኮ አሁን ብዙ ጊዜ ኔጌቲቭ ሆናል የምንሰማው። ዓለም ላይ እኮ ተጋኖ የሚሰማው ጥላው ሄደች፣ ከዳችሁ፣ እንደዚህ ያደረገችው፣ ፈታት፣ ተዋት ምናምን ነው ወሬ ተጋኖ የሚሰማው እንጂ እኮ በጣም ብዙ ሰዎች አሉ እኮ በፍቅር ዋጋ ከፍለው የሚኖሩ በጣም ብዙ ሰዎች አሉ። እስኪ ለሁለት ጥቅሙ ቢባል በሰላምና በፍቅር የሚኖር ሰው ብዙ ነው ብዙ ነው። ግን ይሄ መጥፎ ዜናው ኔጌቲቭ ነገር ተጋኖ ይነገራል። እኛም ወደሱ አድልተን ስለምንሰማ ነው። ስለዚህ የሌለን ይመስላል። ይገርማል። ምን ብዬ ልኮምት ብቻ መጨረሻችሁን ያሳምረው። እኔ ብዙ ነገር ተምሬበታለሁ። ራሴን ታዘብኩት። እኔ ለባሌ ነጭናጫ የሆንኩኝ ነኝ። ምን ይሻለኛል? እሱ ደግሞ ችሎኛል። አሁን አየችው ራሷን ተገነዘ። በግልጽ አየችው። በቃ ባህሏ እንደታገሰት በደንብ በቃ ይሄን የምፈልገው አይደል? ሰው መማሩን ነው። በጣም ሰው እኮ እዚህ መቶ ታሪኩ ሲያካፍል የኛ ዓላማ በሰው ታሪኩ ሰው ራሱ እንዲሆን ሰው ወድቆ ሲነሳ ወድቄ መነሳት እችላለሁ እንዲል፣ ሰው ተስፋ ሳይቆርጥ ቀጥሎ ውጤት ሲያመጣ እኔም እንደዛ ሊቀጥል ሲል፣ ሰዎች ተቻችለው ፍሬ ሲያፈሩ ሲያይ እኔም እንደዛው መሆን እችላለሁ ብሎ እንዲያስብ ነው ራሱ እንደ ስለሆነ በደንብ እንግዲህ እህታችን ራሷን አይታለች።
ምንድን ነው? ያው የተወደዳችሁ